አገራችን ኢትዮጵያ የምግብ ዋስትናን ከማረጋገጥ ባለፈ ከፍተኛ የውጭ ምንዛሬ ከምታገኝበት አንዱ የግብርና መር ኢኮኖሚ በቀዳሚነት ይወሰዳል። በመሆኑም አገራችን ከዘርፉ የሚፈለገውን ውጤት ለማስመዝገብ በባህላዊ መንገድ በአርሶ አደሮች የሚመረተው ምርት በቂ ባለመሆኑ ግብርናውን ለማዘመን የአገራችን ከፍተኛ የትምህርት ተቋማት ድርሻ ከፍተኛ በማዕከላዊ ኢትዮጵያ ክልል ከሚገኙ ከፍተኛ የትምህርት ተቋማት መካከል ዋቸሞ ዩኒቨርሲቲ በቀዳሚነት ይጠቀሳል። ዩኒቨርሲቲው የግብርናን መስክ ከማዘመን ከማሳደግ ባለፈ የውስጥ ገቢን በራስ አቅም ለመሸፈንና ማህበረሰቡን ለመጥቀም ከሚያደርጋቸው ዘርፈ ብዙ እንቅስቃሴዎች መካከል የሰብል፣ የጥራጥሬና የሀገር በቀል እጽዋት ምርምርና ምርት ላይ ከፍተኛ ስራዎችን እየሰራ ይገኛል። ዩኒቨርሲቲ ተልእኮች መማር ማስተማር ማህበረሰብ አገልግሎት ከምርምር ሆኖ እነዚህን ለመደገፍ ግን የተለያዩ ስራዎች ይሰራሉ። አንዱ የውስጥ ገቢን ማሳደግ ነው። እንደ ዩኒቨርሲቲ የውስጥ ገቢን ለማሳደግ ያሉንን የምርት ለማግኘት የምንችላቸውን ማሳዎች በምርት እንዲሸፈኑ በሰብል እንዲሸፈኑ የማድረግ ስራ ነው። ከዛም የተነሳ በዩኒቨርሲቲ ካሉ ሊታረሱ ከሚችሉ ቦታዎች ይህንን አሁን ያለንበትን ስፍራ በማረስ በ2017-18 ምርት ዘመን እንደምናየው ይሄን ያህል ሄክታር ከ10 ሄክታር በላይ መሬት ላይ የስንዴ ሰብል እንዲሸፈን አድርገናል ማለት ነው። ይህ የሚያሳየው የውስጥ ገቢን ወይም ዩኒቨርሲቲ የተለያዩ ከመማር ማስተማር ስራ ጎን ለጎን የውስጥ ገቢን ራስን የመቻል ስራ ለመስራት እንዲሁም ደግሞ ይህ የምርት ለሀገሪቱ የራሱ የሆነ አስተዋጽኦ አለው። ምርታማነትን ለአካባቢው ለሀገርም ኢኮኖሚ ጠቃሚ ሊሆን ይችላል በሚል እየተሰራ ይገኛል። በመጀመሪያ ደረጃ የዩኒቨርሲቲ ገቢ ማመንጫ ዳይሬክቶሬት ሁለት መሰረታዊ ነገሮችን ነው የምናንቀሳቅሰው። አንደኛ በተቋም ውስጥ ያሉ የትኛውም የገቢ አይነት ነገሮችን መቆጣጠር፣ ድጋፍ ማድረግ፣ ክትትል ማድረግ አንደኛው ፓርት ነው። ሁለተኛ ደግሞ ከተለያዩ ነገሮች እንደገና ገቢ ማመንጨት። እነዚህ ናቸው የገቢ ማመንጫ ዳይሬክቶሬቱ ስራ አይነቶቹ እነዚህ ናቸው። ገቢን ማመንጨትን በሚመለከት ከዚህ በኋላ የምንሰራቸው ስራዎች አሉ። አንደኛ የተለያዩ ፕሮጀክቶች ላይ አሁን እቺ የግብርናው ገቢ ማመንጨት አንዱ ኮምፖኔንት ናት፣ አንዱ ፓርት ነች። ነገር ግን ግብርናን ብቻ አንድ እንትን ብለን ሌሎች ደግሞ ገቢን የምናመነጭበት የተለያዩ ፕሮጀክቶችን አስበን አቅደን እየተንቀሳቀስን ያለ ነው። ቢያንስ በዚህ በ2018 ዓመት በጀት ዓመት ላይ 1-3 ያክል ፕሮጀክቶችን እንሰራለን ብለን እቅድ ይዘናል። ከዚህ ግብርና ደግሞ በዚህ በዋና ግቢ ውስጥ ላይ መሰረታዊ ነው። የእውነት ለመናገር አሁን እነዚህ የምታያቸው እርሻ እንትኖች አምና ባዶ ነው፣ ምንም ነገር የሌለበትን ነው። ሰፋ አረገን ነው እርሻ አርሰን እንትን ያልነው ቢያንስ ከ10 ሄክታር በላይ ይሆናል ብለን ነው የምናስበው። አሁን ባለን በዚህ ዓመት በትኩረት ግን የሰራነው የውስጥ ገቢን ከማሳደግ አኳያ ነው። ለቀጣይ ዓመት ግን ብዙ የተዘጋጀን እንትን አለ። ከምርምር ወርክ አካዳሚክ ጋር በመቀናጀት ተመራማሪዎች ቦታ ይይዙና ያሉንን ሊታረስ የሚችል መሬት በሙሉ ወደ ምርምር ስራዎች እንቀይራለን። አሁን ባለን ግን በዚህ ዓመት ትኩረት ሰጥተን የሰራነው የውስጥ ገቢ ለማግኘት ባዶ መሬት እንዳይኖር ያሉንን ሊታረሱ የሚችሉ መሬት ቦታዎችን በሰብል የመሸፈን ስራ ነው የሰራነው። ነገር ግን ከዚህ የተነሳ ዘር ሲባዛ ሰፊ ማሳ ላይ ባዶ እንዳይሆን ማህበረሰቡ እንዴት ማምረት እንደሚችል መማር ይችላል ማለት ነው። እዚህ ያልታረሱ መሬቶች አሁንም አዳዲስ መሬት የምንሰራቸው ስራዎች በጣም ሰፊ መሬቶች አሉ። ስንዴን ብቻ አይደለም፣ ጤፍን ማምረት እንችላለን፣ በቆሎን ማምረት እንችላለን፣ የተለያዩ ወቅት ደራሽ የሆኑ ነገሮችን ማምረት እንችላለን እና ብቻል አሁን ከዚህ ከ2018 በጀት ዓመት ላይ ሰፊ የእርሻ ስራዎችን እንሰራለን ብለን አቅደናል። ቢያንስ አሁን እንደተባለውም እስከ 80 ሄክታር የሚያክል ባዶ መሬቶች አሉ። እዛ ላይ የተለያዩ ነገሮችን ለማምረት ሰፊ እንቅስቃሴ እያደረግን ነው። ውጤቱን በተለይ የዚህኛውንም ውጤት አሁን መነሻ ነው። አሁን በነገራችን ላይ የምታዩት ነገሮች መነሻ ነው። መነሻ ካፒታላችንን ከያዝን የተለያዩ ስራዎችን መስራት እንችላለን። በዛ ሐሳብ ነው የተነሳ ነው። የተወሰነ ካፒታል ከያዝን
ለቀጣይ ስራ አይነቶች የተለያዩ ነገሮችን ማሟላት እንችላለን ብለን ነው። የተወሰነ ካፒታልም እናገኛለን ብለን እናስባለን። በቀጣይ ግን ሰፊ ነገሮችን ጎመን፣ ጥቅል ጎመኖች፣ የተለያዩ ወቅት ደራሽ ለህብረተሰቡ የሚያስፈልግ ነገሮችን እናደርጋለን። በተለይ አሁን ስንዴን አስፍተን እንትን ስናደርግ የግቢው ማህበረሰብ ሰፊ ኩምታል ለምሳሌ በግቢ ውስጥ ስንዴ ብናመርት ይጠቀማል፣ ህብረተሰብ ይጠቀማል፣ አካዳሚክ ስታፍ ማህበር ይጠቀማል፣ አስተዳደር ሰራተኛው ይጠቀማል። ስለዚህ እቺ መነሻ ናትና በጣም አስፍተን እንሄዳለን ብለን ነው የምናስበው። በቀጣይ ቅድም እንዳልኩኝ አብዛኛው መሬት አሁንም በሰብል አልተሸፈነም፣ 10 ሄክታር ነው። ነገር ግን ለግብርና ሊሆን የሚችል በዋና ግቢ ብቻ ከ80 ሄክታር በላይ አለ። በዚህ በ2018 አብዛኛውን በሰብል ሊሸፈን የሚችል መሬትን በማረስ የተለያዩ የሰብል ስንዴ ብቻ ሳይሆን ጤፍም በቆሎም እንዲሁም ወቅታዊ የሆኑ የድንች ዘርንም ሁሉንም ነገር የመስራት እቅድ ይዘን እየተንቀሳቀስን ነው። ስለዚህ ቀጣይ ላይ ሰፊ ስራ የመስራት እቅድ ይዘናል። በሰፊውም በ2018-19 ምርት ዘመን በሰፊው እንመጣለን የሚል እምነት አለኝ። ዩኒቨርሲቲው የግብርናውን ዘርፍ ለማሳደግ ከሚያከናውናቸው ተግባራቶች መካከል በዱራሜ ካምፓስ የሚገኘው የምርምር ማዕከል ይገኝበታል። የምርምር ማዕከሉ ትኩረት አድርጎ ከሚንቀሳቀስባቸው ዘርፎች መካከል የሰብል ምርጥ ዘር ብዜት እና ለምግብነት እንዲሁም ለመድኃኒትነት የሚውሉ የሀገር በቀል እጽዋቶች ምርምር ዋነኛው ነው። ጀሞ ዩኒቨርሲቲ ዱራሜ ካምፓስ 3 ተልዕኮችን ተቀብሎ ነው ስራ እየሰራ የሚገኘው። አንደኛው የመማር ማስተማር ስራ ነው። ሁለተኛው ምርምር ነው። በሶስተኛ ደረጃ ያው የማህበረሰብ አገልግሎት ስራዎችን ነው የምንሰራውና ከዚህ በተጨማሪ ዩኒቨርሲቲዎች ራስ ገዝ ዩኒቨርሲቲ የመሆን ዓላማን ከማሳካት አንጻር የውስጥ ገቢያቸውን ማሳደግ ሌላኛው አንድ ተግባር ሆኖ ነው እየተተገበረ ያለውና ከዚህ አንጻር ዘርፈ ብዙ ስራዎችን በእነዚህ ዓላማ ላይ መሰረት አድርገን ዘርፈ ብዙ ስራዎችን ነው እየሰራን የምንገኘው። መማር ማስተማሩ ስራ ያው በተቀመጠለት አቅጣጫ መሰረት አዳዲስ የትምህርት ሚኒስቴር የመጡ የሪፎርም ስራዎችን ተግባራዊ የማድረግና እነዛን ወደ መሬት የማውረድ ስራዎች እየተሰሩ ነው የሚገኙት። ነገር ግን ከዚህ ከምርምርና ማህበረሰብ አገልግሎት ጋር ተያይዞ ከዚህ ጋር ተያይዘን የውስጥ ገቢያችንን የማሳደግና ወደፊት ራስ ገዝ በአጭር ጊዜ ውስጥ ራስ ገዝ ተቋም እንዲሆን ለማስቻል የሚያስችሉ ስራዎችን መሰረት ጥለን እየሰራን ነው የምንገኘው። ከዚህ አንጻር በዚህ በግብርና ማዕከል ላይ በግብርና ማሳ ላይ የምርምርና እንዲሁም ምርትን በማስ የማምረት ስራዎችን ነው እየሰራ የምንገኘው። በዚህ ዓመት ላይ በዋናነት ወደ 25 ሄክታር በላይ መሬትን በዘር የመሸፈን በተለይ በስንዴና በዚህ በቦሎቄ እንዲሁም በጤፍ ምርት የመሸፈን ስራዎችን ሰርተን ነው የሚገኘው። ከዚህም በተጨማሪ በዚህ በግብርና ማዕከላችን የስንዴ ምርምር ማዕከል፣ የእንሰት የምርምር ማዕከልና ኢንዲጂነስ ፕላንቶችን ከአካባቢው አሰባስበን የምርምር ስራዎችን እየሰራን እንገኛለን። ይሄኛው ዓላማ በዋናነት እዚህ ማዕከል ማሳ ላይ ወይም እዚህ ምርምር ማዕከል ላይ እነዚህን ስራዎች እየሰራን የምንገኘው 3 ዋና ዋና ዓላማዎችን ይዘን ነው። አንደኛው የምርምር ስራዎችን በመስራት በተለይ ተማሪዎች በሚማሩበት ጊዜ ግብርና ኮሌጅ ተማሪዎች በማሳ ላይ የሚሰሩ የምርምር ስራዎችን የመደገፍና እንዲሁም በምርምር ማዕከላችን ላይ የምናመርተውን ዘር ለኮሚኒቲው በተለይ ለሞዴል አርሶ አደሮች ከዚህ በፊትም አከፋፍለናል። በዚህ ዓመትም እዚህ መሀል አሁን ባለንበት አካባቢ ላይ እነዚህን ስንዴ የተለያዩ አይነት ቫራይቲ ስንዴዎችን ነው ዘርተን የምንገኘው። ይህንን ስንዴ በተለይ የዚህን አካባቢ አየር ሁኔታውን መቋቋም የሚችሉትንና በተለይ ለበሽታውን መቋቋም የቻሉትን ስንዴዎች ለይተን ለኮሚኒቲው በተለይ ለሞዴል አርሶ አደሮች የማከፋፈል ስራዎችን እንሰራለን። ከዛ ውጪ ሌላኛው በዚህ በምርምር ወይም በግብርና ማዕከላችን ላይ ሰፊ የሆነ የጤፍና የስንዴ ዘርተን ነው የምንገኘው። ይሄኛው በዋናነት የመጀመሪያው ዓላማችን የምናደርገው የውስጥ ገቢያችንን የመደገፍ ነው ወይንም የውስጥ ገቢያችንን ለማሳደግ ነው። ይሄንን ለመስራት በዚህ ዓመት ምንድነው ያደረግነው? በተለይ አንድም ትርፍ መሬት ያለ ዘር ማደር የለበትም የሚለውን በተለይ መንግስትን አቅጣጫ በመከተል እዚህ አካባቢ ላይ አሁን ስንዴ ተዘርቶ የሚገኘው ወደ 12 ሄክታር አለና ወደዛ ማዶ እዛ ላይ ባይር ዛፍ ነቅለን ነው
አጠቃላይ ባህር ዛፍ ነው የነበረውና ያንን ባህር ዛፍ በሙሉ አስወግደን በዛ ማሳ ላይ ስንዴ የመዝራት ስራዎችን ሰርተናል። ይህንንም መጀመሪያ እንደዚህ በማስ ያልተዘራ ነበር። ከዚህ በፊት የተወሰነ ቦታ ላይ ስንመርት የነበረው ባለፈው ክረምት ላይ ድንች በሰፊው ዘርተን ነበር። ወደ 400 የሚሆን ኩንታል ድንች አምርተን ወደ ገበያ አቅርበናል። ይህ በዋናነት ምግብን ራስን በምግብ የመቻልና ገበያን የማረጋጋት ስራዎችን በሰፊው ነው ሲንሰራ የቆየነው። በክረምቱ ወቅት ላይ ድንች ብቻ አይደለም በሰፊ በቆሎ አምርተናል በእነዚህ ማሳዎች ላይ። ይሄ በቆሎ አትሊስት እዚህ አካባቢ ላይ ላሉ ገበያዎች በስፋት ሲቀርብ ነበርና ገበያውን በተወሰነ መልኩ የማረጋጋት ስራዎችን ሰርተናል። ይህ ጥቅሙ ሁለት ነው እንግዲህ ለኮሚኒቲ ወይንም ለአካባቢው ገበያ ይህንን ምርት በስፋት እናቀርባለን። በዛው እግረ መንገዳችን ለኛም የውስጥ ገበያችንን የማሳደግ ስራዎችንን ጎን ለጎን እየሰራን ምናልባት ቀጣይ ዓመት የምናስበው አሁን አብዛኛው ብዙ መሬት አለ በዚህ ዓመት ላይ ያላረስናቸው መሬቶች አሉና እነዛ መሬቶች በሙሉ በዚህ በበጋ ወቅት ላይ አርሰን መነቀል ያለበትን ባህር ዛፍም ሆነ ጉቶችን ሙሉ በሙሉ አስነቅለን ያንን ሙሉ ግቢውን በተለይ ከዚህ ከመማሪያ ማደሪያ አካባቢ ካሉ አካባቢዎች ውጪ ያለውን ሙሉውን መሬት በምርት በዚህ በጤፍ በበቆሎ በስንዴና በቦሎቄ ለመሸፈን ያንን እቅድ ይዘን ነው እየሰራን የምንገኘው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅተን ያቀረብንላችሁ የዋቸሞ ዩኒቨርሲቲ የህዝብ ግንኙነትና ዓለም አቀፍ ጉዳዮች ዳይሬክቶሬት ከጋዜጠኝነትና ተግባቦት ትምህርት ክፍል ጋር በመተባበር ነበር። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።